ሰላም እንዴት ናችሁ? የዚህ ምግብ አሰራር ላሳያችሁ። በጣም ትወዳላችሁ፣ በጣም ይጣፍጣል። ተከታተሉ። አንደኛ ሽንኩርት በጣም በራሱ መብሰል አለባችሁ። ከዛ በኋላ የሚበቃ ዘይት ትጨምራላችሁ። ከዛ እንደዚህ እሽት አድርጋችሁ ከበሰላችሁ በኋላ እንደዚህ እሽት ማድረግ አለባችሁ። ከዛ በኋላ ቱም ትጨምራላችሁ፣ ነጭ ሽንኩርት ማለት ነው። ነጭ ሽንኩርት ከጨመራችሁ በኋላ እርድ ካለን ደግሞ በርበሬ ትንሽ ካለ መጨመር ትችላላችሁ። እኔ ከሁለቱም አንዳንድ ጨምራለሁ። ከዛ ከበርበሬ ጋር እንደዚህ ከበሰለ በኋላ ስጋ የተቆረጠ ካለ እንደዚህ እኔ ትንሽ ነው የተጠቀምኩ። እናንተ ብዙ መጨመር ትችላላችሁ። አይታችኋል? በጣም የሚያምር ሁኔታ የበሰለ ነው። እንደዚህ እሽት አድርጋችሁ በጣም መበሰል አለባችሁ። ከዛ ድንችም ካሮት እንደዚህ ከከተባችሁ ካስቀምጣችሁ ንጹህ መሆን አለባችሁ ሁሉ ነገር። አይታችኋል? ዋው በጣም ይጣፍጣል። በጣም ወድጃለሁ እኔ ማለት ነው። ወይኔ እድሌ ወይኔ እኔ የሚያገባኝ ባል በጣም ይጣፍጣል። ወይዛው በጣም እኔ ምግብ አንደኛ ነኝ። በዛው እንደዚህ ቅመሞቹ መጨመር ትችላላችሁ። ቤት ውስጥ ያላችሁ ነገር መጠቀም ትችላላችሁ። ቤተሰብ ባለሙያ። ከዛ መረቀው ስለሚያስፈልገው በእንጀራ ነው የሚበላው። ጫው እንደዚህ ቅመም ካለ ጨምሩ። እናንተ የምትፈልገው ምግብ ቃሪያ መኖር አለባችሁ። ውሃው እኔ መረቅ ስለፈለኩ ይሄው ቃሪያ አሁን የጨመርኩ ነኝ። ቅቤ ጨምሩ። ቅቤ አላሳየውማ። ቅቤ ጨምሩ። ዘይት ካለ ዘይቱን መጨመር አለባችሁ። ዋው እንጀራ አሰራር በሌላ ቪዲዮ አሳያለሁ።